አልተራበም። እነ ጳውሎስ የሰበኩትን ነው የምንሰብከው። ኢየሱስ ክርስቶስ መሰበክ አለበት። በትራንስፖርት ያላችሁ ሰላም ይብዛላችሁ። ኢየሱስ ክርስቶስ ይወዳችኋል። አይሁድ ምልክቱን ይሻሉ፣ የግሪክ ሰዎች ጥበብን ይለምናሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የምናየው ማሰናከያ ለምናምን ለእኛ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠው በክርስቶስ ኢየሱስ ነው። ክርስቶስን ከሙታን ሲያስነሳው የትንሣኤው ኃይል ተገለጠ። የእግዚአብሔር ዘላለማዊ ሐሳብ ተገለጠ። ወንድሜ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ክርስቶስ ኢየሱስን መቀበል ማለት የእግዚአብሔር ልጅ መሆን ማለት ነው። የእግዚአብሔር መጽደቅ ማለት ነው። ክርስቶስን መቀበል ከሞት ወደ ሕይወት መምጣት ነው። መጽሐፍ እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው እሱ ከጨለማ ስልጣን አዳነን፣ ቤዛነቱንም ወዳገኘንበት ወደ